ዛሬ የእግዚአብሔር ቃል የምስራቅ ብርሃን ከሚለው ስብከት ጋር አብረን እናሰላስል። መጽሐፍ ቅዱስና ነቢያት በመጨረሻው ዘመን ከምስራቅ የሚገለጠውን አምላክ ማግኘት እንዳለብን ተንብየዋል። በራእይ መጽሐፍ ውስጥ ሐዋርያው ዮሐንስ እግዚአብሔርን ከመንፈስና ሙሽራይቱ ከሲል ገልጾታል። መንፈሱና ሙሽራይቱ ለምን ከምስራቅ ብርሃን ይሆናል? ይህንን ብርሃን በተመለከተ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እንመልከት። ምዕራፍ 1 ቁጥር 5 ከእርሱ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር የሚል ነው። እሱ ማን ነው? እግዚአብሔር ነው። ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። በጨለማ እየተመላለስን ከእርሱ ጋር ኅብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ቁጥር 7 ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5ን ስንመለከት እዚህ ብርሃን ነው የተባለው እግዚአብሔር ብርሃን ነው ተብሎ ተጽፏል። አሁን ደግሞ ወደ ኢሳይያስ ምዕራፍ 9 ቁጥር 1 መጽሐፍ አብረን እንመለስ። ነገር ግን ተጨንቀው የነበሩ ከእንግዲህ ተስፋ ቢስ አይሆኑም። በቀደመው ዘመን የዛብሎንና የንፍታሌምን ምድር አዋረደ። በሚመጣው ዘመን ግን ከዮርዳኖስ ማዶ በባህር መንገድ አጠገብ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምን አይተዋል? ታላቅ ብርሃን አየ። በሞት ጥላ ምድር ለኖሩትም ብርሃን ወጣላቸው። ኢየሱስ ወደዚህ ምድር ከመምጣቱ ከ700 ዓመታት በፊት ነቢዩ ኢሳይያስ ክርስቶስ በገሊላ እንደሚሆን ትንቢት ተናግሮ ነበር። የአሕዛብን ገሊላ ያከብራል፣ በድቅድቅ ጨለማ ምድር በሚኖሩት ላይ ብርሃን ወጣላቸው። ኢየሱስ የወንጌል ሥራውን በገሊላ ሲያከናውን ነቢዩ ኢሳይያስ ይህን ታላቅ ብርሃን እንደበራ ገልጸዋል። ወደ ምዕራፍ 9 ቁጥር 6 እንሸጋገር። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም እሱ ማን ነው? ዘላለማዊ አባት። ኢሳይያስ ማንን አባት ብሎ ይጠራዋል? እግዚአብሔር ብቻ። እግዚአብሔር አብ ያህዌ እንደ ልጅ በልጅነቱ ወደዚህ ምድር እንደሚመጣ መጽሐፍ ቅዱስ ይናገራል። ሲመጣስ የወንጌል ሥራውን የታከናወነ ገሊላ ነበረች። ታዲያ በጨለማ የሚሄዱ ሰዎች ምን አይተዋል? ታላቅ ብርሃን አይተዋል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 መሠረት ብርሃን የተባለው ማን ነው? እግዚአብሔር ብርሃን ነው ይላል። በዚህ መንገድ እግዚአብሔር ወደዚች ምድር መጥቶ ወንጌሉን አከናውኗል። የዓለም ሰዎች በስህተት የተማሩትን ዓለማዊ አስተሳሰቦች እና ትምህርቶችን አስወግዷል። ከዚያም ሁሉንም በመንግሥተ ሰማያት ትምህርት ተክቷል። የመንግሥተ ሰማያት ተስፋ እንዲኖረን፣ የዘላለም ሕይወት በረከትና በእግዚአብሔር መንግሥት ላይ እምነት እንዲኖረን የምንችለው ለዚህ አይደለም። እነዚህ ሁሉ ትምህርቶች ከታላቅ ብርሃን አዩ ከሲል የተናገረው ነው። ዮሐንስ ምዕራፍ 12 እንመልከት። የዮሐንስ ወንጌል ምዕራፍ 12 ቁጥር 35 ኢየሱስም እንዲህ ሲል ተናገራቸው፣ ከእንግዲህ ለጥቂት ጊዜ ብርሃን አለላችሁ፣ ጨለማ ሳይመጣባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። እመኑ። በምን ማመን አለብን? የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በዚህ ብርሃን
መጽሐፍ ቅዱስ ኢየሱስ ክርስቶስ በምድር ላይ የነበረበትን ጊዜ እንዴት ይገልጸዋል? ብርሃን አለ ተብሎ ይገለጻል። በዚህ ጊዜ ውስጥ ነው ጨለማው ሳይደርስብን ነቅተን እንድንመላለስ እግዚአብሔር የቀሰቀሰን። ኢየሱስ በሥጋ ተወለደ፣ በቤተልሔም እስራኤል እና በገሊላ ኖረ፣ ለሰው ልጆች መዳን የእውነትን ቃል ሰበከ። ኢየሱስ በገሊላ የወንጌል ሥራ ማከናወኑ በጣም አስፈላጊ ከመሆኑ የተነሳ የገሊላው ኢየሱስ ተብሎ ተጠርቷል። እነዚህ ሁሉ ትዕይንቶች ኢየሱስ በመጽሐፍ ቅዱስ ውስጥ ብርሃን ተብሎ የተጠራበትን መንገድ ያሳያሉ። ኢየሱስ በምድር ላይ የሚቆይበት ጊዜ ብርሃኑ የሚገኝበት ጊዜ እንደሆነ ገልጿል። ወደ ዮሐንስ መጽሐፍ ምዕራፍ 1 ቁጥር 1 እንመለስ። ኢየሱስ ክርስቶስ በሥጋ ወደዚህ ምድር የመጣው እንዴት አምላክ እንደሆነ የሚያሳይበትን ሁኔታ አመልከት። ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች። ይህች ሕይወት ያ ሕይወት ምን ነበር? የሰው ብርሃን ነበረች። ቁጥር 5 ብርሃንም በጨለማ ያበራል፣ ጨለማው ያላደረገው ምንድን ነው? አላሸነፈውም። ብርሃን የሆነው እግዚአብሔር ወደዚች ምድር መጥቶ የእውነትን ቃል ለሰው ልጆች አስረክቦ ወደ መንግሥተ ሰማያት ለመግባት ልንከተለው የሚገባን መንገድ አነቃን። ነገር ግን የጨለማው ሰዎች ቃሉ ሰምተው አላስተዋሉም። እዚህ ላይ ከብርሃን በጨለማ ይበራል ይላል። ይህ ብርሃን ክርስቶስን አይመለክትምን? በቁጥር 6 እንቀጥል። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ለመመስከር የኤልያስን ሚና አልተጫወተም። መጥምቁ ዮሐንስ ስለ ብርሃን ለመመስከር እንደመጣ መጽሐፍ ቅዱስ ይናገራል። ወደ ቁጥር 7 በመሸጋገር ይህን መልእክት መመርመራችንን እንቀጥል። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። በዚያ ብርሃን ላይ ምን ማድረግ አለባቸው? እንዲያምኑ ብርሃኑን ማመን አለባቸው። ቁጥር 8 ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር። እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። በምዕራፍ 1 ቁጥር 1 ላይ ቃል እግዚአብሔር ነበር ይላል። ስለዚህም ሥጋ የሆነው እግዚአብሔር ነው። ቃልም ሥጋ ሆነ፣ በመካከላችንም ጨደረ። እኛም ጸጋና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። አንድያ ልጁ ማን ነው? ኢየሱስ ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃልም ሥጋ ሆነ፣ በመካከላችን አደረ። ክብሩን አይተናል። እርሱስ ማን ነበር? አንድያ ልጁ ኢየሱስ ክርስቶስ ነበር። ኢየሱስን በተመለከተ ሐዋርያው ዮሐንስ በዮሐንስ ምዕራፍ 1 ላይ እርሱ ብርሃን፣ እውነተኛ ብርሃን እንደሆነ ተናግሯል። ስለዚህ 1 ዮሐንስ ምዕራፍ 1 ቁጥር 5 ስለ እግዚአብሔር ማንነት ምን ይነግረናል? እርሱን እንደ ብርሃን ይገልጸዋል። በዚህ ብርሃን ምን አፈገፈገ? ጨለማ ወደ ኋላ ይመለሳል። ተግባራችን ትክክልም ሆነ ስህተት ወይም የምንከተለው እውነትም ይሁን ውሸት፣ እነዚህ ሁሉ ልዩነቶች ሊደረጉ የሚችሉት ብርሃን የሆነው እግዚአብሔር በዚህ ምድር ላይ ሲኖር ብቻ ነው። ትምህርቱን የተቀበሉ ሰዎች ይህንን ብርሃን ወደ ጨለማው ዓለም መስበክ የሚችሉት እግዚአብሔር በሚገኝበት ጊዜ ብቻ ነው።
ጨለማውን በዓለም ላይ ባለው በማንኛውም ታላቅ አካላዊ ኃይል ማሸነፍ ይቻላል። አይደለም፣ ጨለማውን በዚህ መንገድ ማሸነፍ አይቻልም። በዓለም ላይ ከፍተኛ ድምፅ ያለው ሰው ከሂድ ኪ ብሎ ቢጮህም ጨለማው ወደ ኋላ አይፈገፍግም። ብዙ ገንዘብ ቢቀርብም ጨለማው አይፈገፍግም። በሚያስፈራራበት ጊዜ እንኳን ወደ ኋላ አይመለስም። ይሁን እንጂ ጨለማ በትንሹ ብርሃን ውስጥ እንኳን መንቀሳቀስ አይችልም። ብርሃን ሲኖር ጨለማው ማፈግፈጉ አይቀርም። ታዲያ እግዚአብሔር ማን ነው ተብሎ የተመሰከረለት? እርሱ ብርሃን እንደሆነ ይመሰክራል። በዓለም ላይ ያለውን ጨለማ ሁሉ ለማሸነፍ አንድ መንገድ ብቻ ካለ፣ ይህን ብርሃን ከማብራት ሌላ ምን ሊሆን ይችላል? ለዚህም ነው ኢየሱስ በሰማርያና እስከ ምድር ዳርቻ ድረስ ምስክሮቼ ሁኑ ያለውና እኛን የብርሃን ልጆችና የቀን ልጆች ያደረገን አይደለም። ነገር ግን ከምስራቅ የሚመጣው የመጨረሻው ብርሃን አንድ ብርሃን እንዲያወጣ ሳይሆን ሁለት ነው። ራእይ ምዕራፍ 22 እንመልከት። በራእይ ምዕራፍ 22 ቁጥር 17 ላይ እንዲህ ተብሎ ተጽፏል፣ መንፈስና ሙሽራመቱ ናኪ ይላሉ። በመጽሐፍ ቅዱስ ውስጥ ያለው መንፈስ በማቴዎስ ምዕራፍ 28 ቁጥር 19 ሰዎችን በአብ በወልድና በመንፈስ ቅዱስ ስም እንድናጠምቅ ያዘዘን አምላክ ነው። እርሱ ሥላሴ ነው፣ አብ ወልድና መንፈስ ቅዱስ። እሱ በፍጹም ሦስት የተለያዩ ፍጥረታት አይደለም። መንፈስና ሙሽራመቱ ይላሉ። የአባታችን ሙሽራመቱ የሆነች እግዚአብሔር አብና እግዚአብሔር እናት እንዲህ ይላል፣ ናኪ የሚሰማም ናኪ ይበል፣ የተጠማ ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። ይህንን የጨለማ ዓለምን በብርሃን የሚያበራው እግዚአብሔር መንፈስና ሙሽራይቱ እግዚአብሔር አብና እግዚአብሔር እናት ናቸው። የጨለማውን ዓለም ለማሸነፍና ሁሉም ልጆቻቸውን ወደ ብርሃን ለመምራት አብረው ይታያሉ። በዚህ ምክንያት እግዚአብሔር የብርሃን ልጆች የቀንም ልጆች ብሎ አይጠራንም። ለዚህ ነው ክፉ ማለትም ሰይጣን ይህ ብርሃን ሲበራ የሚጠላው። ስለዚህም የአባታችንን ክብርና የእናታችንን ክብር ለማፍረስ ወደ ኋላ አይልም። ወደ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እንመለስ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ የዚህ ዘመን አምላክ ሰይጣንን ያመለክታል አይደል? የዚህ ዓለም አምላክ ምን አደረገ አለው? የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የማያምኑትን ሰዎች ልቡና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለም። እኛም ራሳችን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በጨለማ ብርሃን ይብራቸው ያለው እግዚአብሔር ብርሃኑን ምን አደረገ? ብርሃን አደረገ። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን፣ በሁሉም ሰው ልብ በልባችን አብርቷልና። ስለዚህ ሁሉም ሰው ይህን ጥልቅ እውነት መቀበልና መገንዘብ አለበት። አዲሱን ስም የማያውቁ ሰዎች አሉ። ለምን በአዲስ ስም መጸለይ እንዳለብንና አዲሱ ስም ለምን ምስጋናና የአዳኝ ስም በመንፈስ ቅዱስ ዘመን መሆን እንዳለበት አያውቁም። ብርሃኑን ገና ያልተቀበሉት በታላቅ ግራ መጋባት ውስጥ ናቸው። ይታገላሉ። የዚህ ዘመን አምላክ የማያምኑትን አእምሮ ስለሚያሰውር ነው። ሰዎች ከዚህ በፊት ያከናወኗቸው ተግባራት፣ የቀድሞ ልማዶቻቸው እና ዓለማዊ ዕውቀታቸው የእግዚአብሔርን ክብር ዕውቀት ብርሃን መከልከላቸውን የሚቀጥሉ እንቅፋቶች ናቸው። የዛሬ ከ2000 ዓመታት ገደማ ኢየሱስ ወደዚህ ምድር በመጣ ጊዜ በዮሐንስ ምዕራፍ 10 ቁጥር 30 ላይ እንደተገለጸው እኔና አብ አንድ ነን በማለት ተናግሯል። አይሁድ፣ ፈሪሳውያን፣ የሕግ አስተማሪዎችና ካህናት ሁሉም እግዚአብሔርን አጥብቀን እናምናለን የሚሉ ሰዎች ኢየሱስ ራሱ አምላክ ነው በማለት ተሳድቧል በማለት ኢየሱስን ሊወግሩት የሞክሩ ግንባር ቀደሞቹ ነበሩ።
쳐 죽이려고 했습니다. 왜냐하면 신성을 모독했다고 말이죠. 하나님이 육체를 입고 이 땅에 የኢሳይያስ ግልጽ ትንቢት እግዚአብሔር ወደዚህ ምድር በሥጋ እንደሚመጣ ቢናገርም ኢየሱስ ሰው ሆኖ እንዴት አምላክ ሊሆን ይችላል ብለው ጠየቁ። 어떻게 하나님이 될 수 있을까? 사람인데. 이런 생각으로 በሁለተኛ ቆሮንቶስ ምዕራፍ 4 ላይ እንደዚህ ባሉ አስተሳሰቦች ምክንያት የክርስቶስን ክብር ብርሃን በሰው ልጆች ሁሉ ላይ እንዳያበራ እንዳደረጉት ተጽፏል። 바로 고린도후서 4장에 기록되어 있습니다. ይሁን እንጂ ስለ እኛስ እግዚአብሔር የክብርን ብርሃን አሳየን። 어떻게 했다고요? 하나님께서 다 비춰 주셨다고 했습니다. አዲሱን ስም ስለ አብ ዘመን፣ ስለ ወልድና ስለ መንፈስ ቅዱስ ዘመን እውነቱን የተረዳነው ለዚህ ነው። 시대가 있는 것도 알고 ኢየሱስ ከመምጣቱ በፊት ሰዎች በያህዌ ስም የሚጸልዩት ለምን እንደሆነ ተረድተናል። አሁን ደግሞ በዚህ የመንፈስ ቅዱስ ዘመን በኢየሱስ አዲስ ስም መጸለይ እንዳለብን ተምረናል አይደል? 깨우치고 있는 것 아니겠습니까? እግዚአብሔር ብርሃን ነውና እግዚአብሔር ካልተቀበልን በቀር ብርሃኑን ተቀበልን ልንል ከቶ አንችልም። ወይም መንፈስና ሙሽራመቱ ሆነው የመጡትን የእግዚአብሔር አብና የእግዚአብሔር እናት የእውነት ብርሃንና የክብር ብርሃን ተቀበልን ልንል አንችልም። ብርሃኑን ገና ያልተቀበሉት በታላቅ ግራ መጋባት ውስጥ ናቸው። 말할 수 없는 것입니다. በመጽሐፍ ቅዱስ ውስጥ የእግዚአብሔርን ወንድ አምሳያ እንደ ብርሃን የገለጠው ኢየሱስን የሚገልጹ ብዙ ማጣቀሻዎች አሉ። 싫어하고 이렇게 በተመሳሳይም የእግዚአብሔር እናት የእግዚአብሔርን ሴት አምሳያ እንደ ብርሃን ወደሚመስለው የእግዚአብሔር እናት እውነት እነቃለን። ይህንንም በኢሳይያስ ምዕራፍ 60 እናረጋግጥ። 알아보도록 합시다. 이사야 60장은 예루살렘이 ኢሳይያስ ምዕራፍ 60 ኢየሩሳሌም የምታገኘውን የወደፊት ክብር ይዘምራል። ኢሳይያስ ምዕራፍ 60 ቁጥር 1 እንመልከት። 이런 ተነሽ፣ 빛을 ምን እናድርግ? አብሪ፣ 갖고 있습니다. 이는 ብርሃንሽ መጥቷልና ተነሺ አብሪ፣ የእግዚአብሔርም ክብር ወጥቶልሻል። 임하였습니다. እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ምን 어찌한다고요? ይሸፍናል? ማን? ሁሉም ሕዝቦችን። 이런 በእንደዚህ አይነት ጨለማ ውስጥ የእግዚአብሔር መገኘት ተደብቋል። እናም የሰዎች እምነት ይቋረጣልና ይደበቃል። 좀 전에 우리가 보았던 ቀደም ሲል በቅዱሳን ጽሑፎች ውስጥ እንደተመለከትነው ለዚህ ተጠያቂ የሆነው የዚህ ዓለም አምላክ ነው። 중의 권세 잡은 자. የአየር ላይ መንግሥት ገዢ ማለትም ዲያብሎስ የእግዚአብሔር ሕዝብ እግዚአብሔርን በትክክል እንዳይረዱት ይከለክላል። ከገሊላ መልካም ነገር ሊወጣ ይችላል። 그래서 무슨 선한 것이 나겠느냐? 또 ያላጠና እንዴት ያነባል? 어떻게 አባቱ አናት እናቱ ተራ ሴት አይደሉም? 복수고 어머니는 평범 አንድ ታላቅ ሰው እንዴት ከእንዲህ አይነት ቤተሰብ ሊመጣ ይችላል? 집안에서 ወዘተ። 위대한 인물이 나올 수 있겠느냐? ሰይጣን ሰዎች ሁሉም ነገር ከሥጋዊ እይታ አንጻር እንዲያዩ ለማድረግ እንዲህ አይነት መረቦችን ይዘረጋል። 사단은 그런 어떤 그 거물을 만듭니다. 그래서 በማቴዎስ ምዕራፍ 11 ላይ ኢየሱስ በጣም አስፈላጊ መልእክት ያስተላለፈው በዚህ ምክንያት ነው። 누구든지 나로 인하여 በእኔ የማይሰናከል ሰው ሁሉ የተባረከ ነው። 또 다 갖고 있습니다. ሰይጣን በሰማይ ከነበርንበት ጊዜ ጀምሮ እስከ መጨረሻው በዚህች ምድር ላይ የእግዚአብሔርን ክብር ለመደበቅ ቆርጧል። 하나님의 영광을 가리는 일에 골몰을 할 것입니다. ስደትንና ማታለልን ጨምሮ በተለያዩ ስልቶች በአባትና በእናት እንዳናምን በእውነት መዳንና ነፃነትን ሙሉ በሙሉ ሊዘርፈን እየሞከረ ነው። 못하게 어머니를 믿지 못하게 이렇게 해서 우리 속에 있는 그 구원과 진리를 통한 그 자유를 온전히 빼앗으려고 이렇게 노력하고 있습니다. 사람 በሥጋዊው ዓለም ውስጥ በመኖራችን ምክንያት የእኛ የስሜት ሕዋሳቶች ከሱ ጋር በጥብቅ የተገጣጠሙ ናቸው በሚታየው ላይ ብቻ በማተኮር። 가지고 있을 뿐이지 ስለዚህ በዚህ ምክንያት ስለ መንፈሳዊው ዓለም ምንም አይነት ግንዛቤ የለንም ቢባል ማጋነን አይሆንም። 하나님께서 우리에게 주신 것이 እግዚአብሔር ቃሉን በመጽሐፍ ቅዱስ የሰጠን ለዚህ አይደለም? 감지하지 못 በራሳችን ልናስተውለው ልንረዳውና ልንገነዘበውን የማንችለውን ነገር ሁሉ መጽሐፍ ቅዱስ ያብራልናል። 성경에 다 담으셨습니다. በእርሱ ካመንና ቃሉን ከተከተልን የኃጢአት ስርየትና መዳንን በዘላለማዊው መንግሥተ ሰማያት እንደምናገኝ ወደ እውነት እንድነቃ ያደርገናል። 것이라고 일깨워 주셨습니다. ከእነዚህ እውነቶች አንዱ በብርሃን እመኑ የሚለው ነው። ኢሳይያስ ምዕራፍ 60 ቁጥር 1ን እንደገና እንመልከት። ብርሃንሽ መጥቷልና ተነሺ አብሪ፣ የእግዚአብሔርም ክብር ወጥቶልሻል። 여호와의 영광이 내 위에 임하였습니다. እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። 여호와께서 내 위에 임하실 것이며 그 영광이 내 위에 나타나리니 ሕዝቦች ወደ ብርሃን 내 빛이 ወደ ብርሃንሽ የሚለው የኢየሩሳሌም ብርሃን ነው። 그 빛으로 አሕዛብ ወደ ብርሃንሽ ይመጣሉ፣ ነገሥታትም 빛은 ወዴት ይመጣሉ? 명으로
ወደ ንጋትሽ ጸዳል ይመጣሉ። 이건 하나님 ይህ በእግዚአብሔር በነቢይ የተጻፈ ትንቢት ስለሆነ የማይለወጥ ነው። 피할래야 መሆን እንዳለበት ፍጹም እርግጠኝነት አለው። 일이 될 수밖에 없는 필연성을 가지고 있습니다. 이건 뭐 사람이 አንድ ሰው ይህ እንዳይሆን ለመከላከል እሞክራለሁ በማለት በእግዚአብሔር ዕቅድ ውስጥ ጣልቃ ለመግባት ብዙ ጥረት ቢያደርግም ትንቢቱ እንደታሰበው ፍጻሜውን ያገኛል። 바로 그 길을 걸어가게 됩니다. በቁጥር 4 እንቀጥል። ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። አሕዛብ ወደ ኢየሩሳሌም ክብር ይመጣሉ፣ ነገሥታትም ሁሉ ወደ ክብረዋ ብርሃን ይመጣሉ። 열왕은 예루살렘이 비치는 그 영광의 그 광명 가운데 전부 나올 것이다 그 했습니다. 이렇게 ይህ ይሆናል ወይስ አይሆንም? ይህ መከሰት የማይቀር ነው። 될 수밖에 없습니다. 인위적 እነዚህ ሁሉ ሁነቶች መከሰታቸው የማይቀር በእግዚአብሔር ትንቢት መሰጠት ነው እንጂ በማናቸውም ሰው ሰራሽ ጥረት አይደለም። 이 모든 역사가 반드시 이루어지게 되어 있습니다. በቁጥር 4 እንቀጥል። ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ፣ ሴቶች ልጆችሽም በእቅፍ ወደ አንቺ ይመጣሉ። ከዚያም ታያለሽ፣ ታብረቀርቂያለሽ፣ ልብሽ ይዘላል፣ በደስታም ይሞላል። 내 마음이 놀라고 በባሕሮች ያለው ሀብት ወደ አንቺ ይመጣል፣ የነገሥታትም ብልጽግና የአንቺ ይሆናል። 땅의 재물이 내게로 옵니다. 예루살렘 እዚህ ላይ የኢየሩሳሌም የክብር ብርሃን ለዓለም ሕዝቦች ሁሉ ሲዘረጋ ጨለማ ሲወገድ እና የእውነት ብርሃን በልባቸው ሲሰበክ የሚፈጠረውን ትዕይንት እግዚአብሔር ይገልጣል። 전파되었을 때 일어날 수 있는 광경을 하나님께서는 이렇게 알려주고 있습니다. ወደ ቁጥር 12 እንሂድ። 들어갑시다. ለአንቺ የማይገዛ ሕዝብና መንግሥት ይጠፋል፣ ፈጽሞም ይደመስሳል። 그 백성들은 반드시 진멸되리라. 또 ወደ ቁጥር 14 እንሂድ። የአስጨናቂዎችሽ ወንዶች ልጆች እየሰገዱ ወደ አንቺ ይመጣሉ፣ የናቁሽም ሁሉ እግርሽ ላይ ይደፋሉ። የእግዚአብሔር ከተማ፣ የእስራኤል ቅዱስ ገንዘብ የሆንሽው ጽዮን ብለው ይጠሩሻል። 이스라엘의 거룩한 자의 시온이라 하리라. ወደ ቁጥር 20 እንሂድ። ፀሐይሽ ከእንግዲህ አትጠልቅም፣ ጨረቃሽም ብርሃን መስጠቷን አታቋርጥም። እግዚአብሔር 영영한 እሱ ምን ይሆናል? 빛이 ያንተ 내 የዘላለም ብርሃንሽ ይሆናል። የሐዘንሽም ቀን ያከትማል። 백성이 ሕዝብሽም ሁሉ ጻድቃን ይሆናል፣ ምድሪቱንም ለዘላለም ይወርሳሉ። ለክብሬ መግለጫ የሆኑ ዘንድ የእጆቼ ሥራ እኔ የተከልሟቸው ቁጥቋጦች ናቸው። 나의 영광을 나타낼 것인즉 그 작은 자가 ከአንቺ ታናሽ የሆነው ምን ትሆናላችሁ? 손을 이루겠고 ትሆናላችሁ። 약한 자가 ሺህ ከሁሉም የመጨረሻው ታናሽ ኪያል መንግሥት ይሆናል። እኔ እግዚአብሔር ነኝ፣ ጊዜውም ሲደርስ ይህን በፍጥነት አደርጋለሁ። መቼ ነው የሚሆነው? 있을 때입니까? የኢየሩሳሌም ክብር ሲስፋፋና ለዓለም ሕዝቦች ሁሉ ሲሰበክ። 에게 다 전해지고 전파될 때 ምዕራፍ 49ንም እመልከት። 함께 보도록 합시다. ትንቢተ ኢሳይያስ ምዕራፍ 49 ቁጥር 17 ወንዶች ልጆችሽ ፈጥነው ይመለሳሉ፣ ያፈራረሱሽም ከአንቺ ይሸሻሉ። 황폐케 하던 자들은 너를 떠나가리라. ዓይንሽን ቀና አድርጊ፣ ዙሪያውንም ተመልከሽ። ምን ያደርጋሉ? 내게로 አንድ ላይ ይሰበሰባሉ እና ወንዶች ልጆችሽ ሁሉ ተሰብስበው ወደ አንቺ ይመጣሉ። 여호와가 이르노라. በሕያውነቴ እምላለሁ፣ እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትናጸፊያቸዋለሽ ይላል እግዚአብሔር። 삼아 몸에 차며 뛰기를 신부처럼 할 것이라. ፈራርሰሽ ባድማ ብትሆኒ፣ ምድርሽ ፈጽሞ ቢጠፋ፣ ዛሬ ለሕዝብሽ ጠባብ ብትሆንም እንኳ የዋጡሽ ከአንቺ ይርቃሉ። 마음으로 좁게 될 것이며 너를 삼켰던 자들이 멀리 떠날 것이니라. ቁጥር 20 절입니다. በሐዘንሽ ዘመን የወለድሻቸው ልጆች ጆሮሽ እየሰማ ይህ ቦታ በጣም ጠቦናል፣ የምንኖርበት በቂ ስፍራ ስጪን ይሉሻል። 거차게 하라 하리니 በልብሽም እንዲህ ትያለሽ፣ እነዚህን የወለደልኝ ማን ነው? 무리를 낳았는고 እኔ ሐዘንተኛና መካን የተሰደድሁና የተጠላሁ ነበሩ። እነዚህን ማን አሳደጋቸው? 하였거늘 ብቻዬን ቀርቼ ነበር። ታዲያ እነዚህ ከየት መጡ? 나는 홀로 되었거늘 이 무리는 어디서 생겼는고 하리라. ቁጥር 22 ልዑል እግዚአብሔር እንዲህ ይላል፣ እነሆ አሕዛብን በትከሻ አጣራለሁ፣ ቀርማዬንም ለሕዝቦች ከፍ አደርጋለሁ። ወንዶች ልጆችሽን በእቅፋቸው ያመጡልሻል፣ ሴቶች ልጆችሽንም በትከሻቸው ይሸከሙልሻል። 딸들을 어깨에 메고 올 것이며 ነገሥታት አሳዳጊ አባቶችሽ፣ እቴጌዎቻቸው ሞግዚቶችሽ ይሆናል። በግንባራቸው ተደፍተው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ። አንቺም እኔ እግዚአብሔር እንደሆኑ ታውቂያለሽ። እኔን ተስፋ የሚያደርጉም አያፍሩም። 나를 여호와인 줄 알리라. 나를 바라는 자는 수치를 당하지 아니하리라 하고 했습니다. 자,
በኢሳይያስ ምዕራፍ 60 እና 49 ላይ የተነገሩት ትንቢቶች ሁሉ የኢየሩሳሌም ክብር ለዓለም ሁሉ ሲታወቅና የከበረ ብርሃኗን ሲያበራ የሚፈጸሙ ናቸው። 영광의 빛을 비추이게 될 때 일어나는 광경들입니다. 자, ከዚያም ወደ ገላትያ ምዕራፍ 4 ቁጥር 26 በመመለስ ኢየሩሳሌም ማንን እንደምትወክል እንመልከት። 26절의 말씀 함께 보겠습니다. ገላትያ ምዕራፍ 4 ቁጥር 26 ከላይ የሆነችው ኢየሩሳሌም ግን እሷ ማን ናት? በነጻነት ትኖራለች። እርሷም 누구십니까? እሷ ማን ናት? 우리 어머니라. እናታችን ናት። ሥጋዊ ሕይወት የሰጠችን ሥጋዊ እናታችን ናት። ከላይ ይህ በሰማይ ያለችውን ኢየሩሳሌምን ያመለክታል። እርሷ እናታችን ናት። ትርጉሙም እርሷ መንፈሳዊ እናታችን ናት። 어머니십니다. እግዚአብሔር አብ አለን፣ ግን ሌላ ማን አለን? 누구도요? እኛ ደግሞ እግዚአብሔር እናት አለን። 그래서 아버지 ስለዚህ እግዚአብሔር አብና እግዚአብሔር እናት የሰው ልጆችን እና ሌሎች በዓለም ላይ ያለውን ሁሉ እንደፈጠሩ በዘፍጥረት ምዕራፍ 1 ላይ አልተጻፈም። 라고 기록되어 있지 않습니까? 그 하나님이 በራእይ ምዕራፍ 22 ቁጥር 17 ላይ መንፈስና ሙሽራይቱ ናቸው። 온 인류에게 ክብራቸውን ለሰው ልጆች ሁሉ ይገልጡ ዘንድ ብርሃናቸውን ያበራሉ። 발하시고 ለሁሉም ሰዎች ምን ይላሉ? 그들에게 어떻게 하라고요? ወደ መንግሥተ ሰማያት ሄዶ የኃጢአት ስርየትን መቀበል የሚፈልግ ማን ነው? ወደ ማን እንዲህ የተነገረው? 하 어디로 오라고 했습니까? ወደ መንፈስና ሙሽራይቱ ኑ። 오라고 했습니다. 오늘 ዛሬ በባህር ዳር ላይ እንደ አሸዋ ስፍር ቁጥር የሌላቸው አብያተ ክርስቲያናት አሉ። የሰው ልጅ ወደ እግዚአብሔር አብና ወደ እግዚአብሔር እናት እንዲመጣ የምትጠራው የትኛው ቤተ ክርስቲያን ናት? እኔና እናንተ ያለንበት የእግዚአብሔር ቤተ ክርስቲያን ናት። 교회죠. የእግዚአብሔር ቤተ ክርስቲያን እውነት እንዳናምን የዚህ ዓለም አማልክት ሁልጊዜ እንቅፋት ይሆኑብናል። 믿지 못하게 회방을 많이 합니다만 ነገር ግን በመጽሐፍ ቅዱስ በገላትያ ምዕራፍ 4 በራእይ ምዕራፍ 22 በዘፍጥረት ምዕራፍ 1 እና 11 እና በኢሳይያስ ምዕራፍ 6 ባሉት ቃላት አማካኝነት ሁልጊዜ ከእኛ ጋር ያለ እንዳለን እናውቃለን አይደል? 우리에게는 ያማ ነው 누가 계신다는 것을 알고 있습니까? እግዚአብሔር እናት እንዳለን እናውቃለን። 알고 있습니다. 아버지 የእግዚአብሔር አብን ብርሃን ለዓለም ሁሉ ማዳረስ አለብን። ነገር ግን የእግዚአብሔር እናት ብርሃንስ 하나님의 빛도 어떻게 해야 됩니까? ልንገልጠውና በሰፊው እንዲታወቅ ማድረግ አለብን። 여러분 빛 ሁላችሁም ብርሃኑ በጨለማ ቦታ ውስጥ መደበቅ የለበትም። 숨겨놔서는 안 됩니다. ኢየሱስ ጨለማውን ለማጥፋት ብርሃን መቀመጥ ያለበት የት ነው ያለው? 어디에 두라고 했습니까? 마루미 ከእንቅብ ስር እንድንደብቀው ነው ወይንስ በመቅረዝ ላይ እንድናስቀምጥ ነገረን? 등경 위에 ሁሉም ሰው ብርሃኑን እንዲያይ በመቅረዝ ላይ እንድናስቀምጥ ነገረን። 알게끔 그렇게 하라고 했습니다. ይህ ሁሉ እንደ እግዚአብሔር ፍቃድ ከሆነ እኛ ሁላችን የእግዚአብሔር ልጆች እና የብርሃን ልጆች ስለ ሰማያዊ አባትና ስለ ሰማያዊ እናት የምንሰብክ የኢየሩሳሌም ጠባቂዎች መሆን አይገባንም። 예루살렘의 파수꾼들이 되어야 되지 않겠습니까? ያን ትዕይንትም እንመልከተው። ወደ ኢሳይያስ ምዕራፍ 62 ቁጥር 6 እንመለስ። ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮችሽ ላይ አቁሜአለሁ፣ ቀንም ሆነ ሌሊት ፈጽሞ አይታክቱም። 동야에 잠잠치 않게 하였나니라. ኢየሩሳሌም ማንን ትወክላለች? 표상한다고 했죠? ኢየሩሳሌም እናታችንን ትወክላለች። እናንት ወደ እግዚአብሔር አቤት ፈጽሞ አትረፉ። 너희는 쉬지 말며 ኢየሩሳሌምን እስኪያጸናት የምድርም ምስጋና እስኪያደርጋት ዕረፍት አትስጡት። 세상에서 찬송을 받게 하시기까지 그로 쉬지 못하시게 하라고 했습니다. ይህ የእግዚአብሔር ፍቃድ ነው። 세상에 በዓለም ውስጥ ክብርና ምስጋና ትቀበላለችና በጨለማ ውስጥ የሚሄዱ ሰዎች ሁሉ የእግዚአብሔርን የጽድቅ እውነት ፍለጋ ወደ እርሷ ይመጣሉ። 하나님의 바른 어떤 진리를 찾아서 나올 수 있도록 말이죠. በሌሊት ጨለማ ውስጥ የሚጓዙ መርከቦች ከብርሃን ቤት የሚፈልቅ ብርሃን ሲያዩ መሬት መኖሩን ሊገነዘቡ ይችላሉ። 빛을 보고서 육지가 있음을 느낄 수 있다고 합니다. በዙሪያው ድቅድቅ ጥቁር በሚሆንበት ጊዜ ምስራቅና ምዕራብ መለየት አስቸጋሪ ነው። 동쪽인지 어디가 서쪽인지 በዚያ የጨለማ ጊዜ ውስጥ የት እንዳሉ ለማወቅ ምንም መንገድ የለም። 어디에 와 있는지 ይሁን እንጂ መብራቱ ከመብራት ቤት ሲወጣ የሚያበረታታ ምልክት ይሰጣቸዋል። ከመብራቱ የራቀ ቢሆንም ከደረስኩበት ወደ ምድር አደርገዋለሁ። 먼 곳에 있긴 하지만 저기까지만 가면 육지에 당도할 수 있구나. በእውነት እግዚአብሔር ይህ የምስራቅ ብርሃን ነው። 빛이십니다.
በራእይ ምዕራፍ 22 ቁጥር 17 እንደተጻፈ የተጠማ ሁሉ መንፈሱና ሙሽራይቱ ወደሚጠሩን ስፍራ ይሂድ ካደረጉ ወደ ዘላለማዊው መንግሥተ ሰማያት መንገድ ደርሰዋል ማለት ነው። 영원한 천국으로 바로 갈 수 있는 지름길이 될 수 있습니다. በኢየሩሳሌም ቅጥር ላይ እንዳሉ ጠባቂዎች 온 사마리아 땅 끝까지 널리 또 전파되는 일에 የአባትና የእናት ብርሃን በመላው ሰማርያ እና እስከ ምድር ዳርቻ ድረስ እንዲሰራጭ ድምፃችንን በትጋት በማሰማት ለጎረቤቶቻችን፣ 가족들에게 ለቤተሰባችን እና ለምናውቃቸው ሰዎች የእውነትን ብርሃን የማሳወቅ ግዴታ አለብን። 의무가 우리에게는 있습니다. ሁላችሁም የብርሃን ልጆች ትሆኑ ዘንድ እለምናችኋለሁ እና ብርሃን የሆኑትን እግዚአብሔርን አብና እግዚአብሔር እናት መግለጥ እና ማሳወቅ የምትችሉ የቀን ልጆች ትሆኑ ዘንድ እለምናችኋለሁ። 부탁드리겠습니다. 우리 하나님의 አባትና እናት በእግዚአብሔር ቤተ ክርስቲያን ውስጥ ስላሉ ጨለማ በፍጹም እግሩን ሊያስቀምጥ አይችልም። 발을 붙일 수가 없습니다. በዚህ ዓለም ከጽዮን በቀር እውነትን ከውሸት የመለየት ችሎታ የሚገኝበት ሌላ ቦታ የለም። 거짓을 분별할 수 있는 능력이 없습니다. ለዚህ ነው ሰዎች እሁድ ሰንበት መሆኑን ወይም ቅዳሜ ሰንበት መሆኑን መለየት ያቃታቸው። የፋሲካ በዓል የእግዚአብሔር ትምህርት ወይም የገና በዓል እንደሆነ መለየት አይችሉም። መስቀል ጣዖት ነው ወይስ አይደለም የሚለውን መለየት አይችሉም። 안 되죠. እግዚአብሔር ሰዎችን በአብ በወልድና በመንፈስ ቅዱስ ስም እንዲያጠምቁ ተናግሯል። ነገር ግን ስሞቹን መለየት አልቻሉም። የመንፈስ ቅዱስን ስም አያውቁም። 빛 가운데 거하지 አንድ ሰው በብርሃን ውስጥ የማይኖር ከሆነ በጨለማ ውስጥ መግባቱ የማይቀር ነው። መጽሐፍ ቅዱስ ጨለማ ምድርን እንደሚሸፍን እና ድቅድቅ ጨለማ ደግሞ የሰዎችን ዓይንና ጆሮ እንደሚያሳውር ይናገራል። 그런 በእንደዚህ አይነት ሁኔታዎች የምስራቁ ብርሃን ወደዚህ ምድር ይመጣል። የእግዚአብሔር አብና የእግዚአብሔር እናት ብርሃን ነው። ስለዚህ በመንፈሱ እና በሙሽራይቱ በመጠራታችን በኩራትና በክብር ሁላችንም የብርሃን ልጆች፣ የብርሃን መልእክተኞች እንድንሆን 캄캄하고 어두운 세상을 ብርሃንን ወደዚህ ጨለማና ጨለማ ዓለም በስፋት ማስፋት እንድንችል እጠይቃለሁ። 빛의 사자들이 다 되시기를 በዚህ የዛሬውን ስብከት ልቋጭ። 말씀 በጣም አመሰግናለሁ። 감사합니다.